ሃይ ሰላም እንዴት ናችሁ? አብዛኛችሁ እንደጠየቃችሁኝ እንዴት አድርጌ ነው ይሄን እንጀራ ያለ አብሲት ምትጋግሪው ብላችሁ ለጠየቃችሁኝ ጥያቄ መልስ ለመስጠት ነው። እንደምታዩት ሊጡን ጤፍ ብቻ ነው የምጠቀመው። በሞቅ ውሃ ነው ማቦካው። ውሃው መፍላት የለበትም ግን ሞቅ ያለ ውሃ መሆን አለበት በደንብ። ከዛ እንደምታዩት እንደዚህ በማብኪያው ከ10 እስከ 12 ደቂቃ በደንብ ሽት አድርጌ አቦካውና ሊጡ በጣም መወፈር የለበትም። ለስለስ ያለ ሊጥ ነው የሚሆነው። አሁን ቪዲዮ ላይ አሳያችኋለሁ። ስለው ለስለስ ያለ ሊጥ ነው የሚሆነው። ከዛ በኋላ በቃ ገለብጠውና ከላዩ ላይ ሞቅ ያለ ውሃ ጨምርበትና ከድኛ አስቀምጠዋለሁ ማለት ነው። ለ4 ቀን ከ3 እስከ 4 ቀን ባለው ይደርሳል። ከዛ ልጋገር ስል ውሃውን ከላይ ያለውን ውሃ አጠልና አልደፋው በራሱ ውሃ ነው መልሼ ማቀጥ ነው ሊጡን ለመጋገር ስል ማለት ነው። ከዛ በኋላ በደንብ ለስላሳ እንጀራ አሪፍ እንጀራ የሚሆን ሌላ ደግሞ ስትጠይቁኝ የነበረው ላስት ታይም ላይቭ ላይ ያለውኝ የምጣዱ ቴምፕሬቸር ነበር። እኔ ከ400 አንዳንዴ 419 አንዳንዴ 420 እያደረኩ ነው መጋገረው። እና ሌላ ደግሞ የተጠየቁት ጥያቄ እንጀራው አይደርቅም ወይ አብሲት ስለሌለው የሚል ሰው ነበር። እንጀራው አይደርቅም። እኔ ለ4 ቀን ለ5 ቀን ነው ማቆየው። በጣም ለስላሳ እንጀራ ነው። ቶሎ አይሻግትም። በጣም ለስለስ ያለ እንጀራ የሚያምር እንጀራ ነው የሚሆነው ማለት ነው። ሌላ ጥያቄ ካላችሁ እንግዲህ ኮሜንት ላይ ጻፉልኝ መልሳለሁ።